እርስዎ በሆድ ድርቀት ህመም ተቸግረዋል? የሆድ ድርቀት ህመም በዓለማችን ላይ በጣም ብዙዎቻችንን የሚያስቸግር የሆድ ህመም አይነት ነው። ተያይዞም የሆድ መነፋትንና ጭንቀትን ሲፈጥር በጠቅላላ ምቾትን የሚነሳ ነገር ነው። የሆድ ድርቀት የሚከሰተው በአንዳንድ የአኗኗር ዘይቤዎች፣ ምግቦችና ከጭንቀት ጋር ተያይዞ በሚመጣው የትልቁ አንጀት አካል እንቅስቃሴ መቀነስ ነው። ጥሩ ነገሩ የሆድ ድርቀትን በቀላሉ በቤት ውስጥ በተለያዩ ዘዴዎች መከላከል መቻሉ ነው። በዛሬው ፕሮግራማችን በአጭሩ ሳይንሳዊ የሆኑ 7 በቤት ውስጥ ልናደርጋቸው የምንችላቸው መፍትሄዎች እናያለን። በመጀመሪያ የሆድ ድርቀት ስንል ምን ማለታችን እንደሆነ ስናብራራ፣ አንድ ግለሰብ የሆድ ድርቀት ህመም አለበት ወይም አለብኝ ስንል በሳምንት ውስጥ ከ3 ጊዜ በታች ሰገራ የሚወጣው ከሆነ እና መጸዳጃ ቤት ሲሄድ ሰገራ ለማውጣት በጣም የሚደርቅበት ከሆነና ለማውጣትም በጣም የሚያታግለው ሆኖ ሲገኝ ነው። የሆድ ድርቀት ዋነኛ መንስኤዎች የሚባሉት በቂ ውሃ አለመጠጣት፣ የአካል ብቃት እንቅስቃሴ አለማድረግ፣ ፋይበር መጠናቸው ትንሽ የሆኑ ምግብ መመገብ፣ የመንፈስ ጭንቀት እና ሌሎችም ሲሆኑ እንዲሁም እንደ ትራማዶል ያሉና በሌሎችም በመድኃኒቶች የጎንዮሽ ጉዳት የሆድ ድርቀት ይከሰታል። በጣም በተደጋጋሚና በከፍተኛ የሆነ የሆድ ድርቀት ካለቦት ሁሌም በቀጥታ ወደ ሐኪም ቤት ሄደው መታየት ይኖርበታል። አልፎ አልፎ ለሚከሰቱት ግን እነዚህን የቤት ውስጥ መፍትሄዎች መጠቀም ይችላሉ። አንደኛ፣ በቂ ውሃ መጠጣት። የውሃ እጥረት ወይም ዲሃይድሬሽን ዋነኛው የሆድ ድርቀት መንስኤ ሲሆን አንድ ከ18 ዓመት በላይ የሆነ ግለሰብ በቀን ከ2 እስከ 3 ሊትር ወይም ከ8 እስከ 10 ብርጭቆ ውሃ መጠጣት እንደሚያስፈልገው በሳይንስ ይገለጻል። በተለይ ከፍተኛ ሙቀት ባለበት አካባቢ የምንኖር ወይም ከባድ የአካል ብቃት እንቅስቃሴ የምናደርግ ከሆነ በላብ መልክ ብዙ ፈሳሽ ከውስጣችን ስለሚወጣ ከላይ ከጠቀስነው የውሃ መጠን በላይ መጠጣት ያስፈልገናል። በተጨማሪም የሆድ ድርቀትን በቤት ውስጥ ለመከላከል የፈሳሽ ይዘታቸው ከፍተኛ የሆኑ ፍራፍሬዎችና አትክልቶችን እንደ ሐብሐብ፣ ብርቱካንና ኩከምበር መጠቀም እንችላለን። ሁለተኛ፣ በፋይበር የበለጸጉ ምግቦችን መጠቀም። የፋይበር ምግቦች የምንላቸው በውስጣቸው ፋይበር የያዙትን ሲሆን ፋይበር የሚባለው ስንመገበው በሰውነታችን የማይፈጭ ወይም ዳይጀስት የማይደረግ የካርቦሃይድሬት አይነት ነው። ከሌሎች ንጥረ ምግቦች በተለየ መልኩ የፋይበር ንጥረ ምግቦች ሳይፈጩ በሆዳችን ውስጥ ስለሚያልፉ የሰውነታችንን የስርዓተ ምግብ መፈጨትን እና የደም ስኳር መጠንን ያስተካክላሉ። በሳይንስ አንድ ግለሰብ በቀን ከ25 እስከ 38 ግራም ፋይበር በምግብ ውስጥ ቢያገኝ ይመከራል። የፋይበር ምግቦች ሰገራን ስለሚያለሰልሱ በቀላሉ እንዲወጣ ይረዳሉ። እንደ ካሮት፣ ብሮኮሊ፣ አፕል፣ ግሽጣ እና እንጆሪ ያሉ የአትክልቶችና ፍራፍሬዎችም በውስጣቸው ከፍተኛ መጠን ያለውን ፋይበር ስለያዙ እነዚህን መመገብ እንችላለን። በተጨማሪም ከተፈተጉ ጥራጥሬዎች የሚሰሩ ምግቦች ይልቅ ካልተፈተጉ ጥራጥሬዎች የሚሰሩ ምግቦችን መጠቀም ይመከራል። ለምሳሌ እንደ አጃ፣ ቦሎቄ፣ ድፍን ምስር መመገብ እንችላለን። ሶስተኛ፣ የአካል ብቃት እንቅስቃሴ። ስፖርት ወይም አካላዊ እንቅስቃሴዎች የትልቁ አንጀታችንን እንቅስቃሴ ስለሚጨምሩ አልቆ የተፈጨ ምግብን ቶሎ ከውስጣችን እንዲወጣ ይረዳሉ። በቀን ውስጥ ከ10 እስከ 15 ደቂቃ እንኳን የእግር እርምጃ ለሆድ ድርቀት ትልቅ ለውጥ ያመጣል። ለሆድ ድርቀት የሚመከሩ ቀለል ያሉ የስፖርታዊ እንቅስቃሴዎች፣ አንደኛ፣ በቀን ፈጠን ፈጠን ያሉ የእግር እርምጃዎችን ማድረግ። ሁለተኛ፣ የዮጋ ስፖርት ማድረግ። የዚህ አይነት አቋቋም ያላቸውን የዮጋ ስፖርታዊ እንቅስቃሴዎችን ማድረግ ለሆድ ድርቀት ስለሚረዱ ብዙዎች በዓለማችን ላይ ይጠቀሙበታል። ሶስተኛ፣ የዚህ አይነት የመዝለል እንቅስቃሴዎችም ለሆድ ድርቀት ፍቱን አማራጮች ናቸው። ተመልካቾችም እነዚህን የአካል ብቃት እንቅስቃሴ አይነቶችን ልማድ በማድረግ መሞከር ትችላላችሁ። አራተኛ፣ በተመሳሳይ ሰዓት መጸዳጃ ቤት መጠቀም። በተፈጥሮ ሰውነታችን ሁሌም ወጥ የሆነ ነገርን ወይም ልምምድን ይፈልጋል። የተለያዩ ጽሑፎች እንደሚያመለክቱት ሁሌም ጠዋት ጠዋት አሊያም ከምግብ በኋላ በተመሳሳይ ሰዓት ወደ መጸዳጃ ቤት መሄድ ብንለምድ የሆድ ድርቀት ችግር ይስተካከላል። በተጨማሪም በማንኛውም ሰዓት ሰገራ እንደመጣብን በተሰማን ጊዜ ወዲያውኑ ከ10 እስከ 15 ደቂቃ ውስጥ መጸዳጃ ቤት መሄድ ይኖርብናል። ሰገራ መያዝ ወይም ቆይ በኋላ ብሎ ብዙ ጊዜ ማቆየት የበለጠ የሆድ ድርቀትን ያባብሳል። አምስተኛ፣ ጭንቀትን መቀነስ። ጭንቀት የምግብ መፈጨትን ጨምሮ የተለያዩ የሰውነት ስርዓቶቻችን ላይ ተጽዕኖ የሚያደርስ ነገር ነው። በእርግጥ በአሁን ባለው የኑሮ ሁኔታ ምንም የሚያስጨንቀን ነገር እንዳይኖር ማለት ይከብዳል። ነገር ግን ለሆድ ድርቀትም ይሁን በጠቅላላ ለጤናችን በሚል ግን አንዳንድ መፍትሄዎችን ማድረግ እንችላለን። ለምሳሌ
አንደኛ በቀስታ በደንብ ወደ ውስጣችን ትንፋሽ ማስገባትና ማስወጣት ቢያንስ ለ5 ደቂቃ። ይህ ማድረግ ሰውነታችን እንዲረጋጋ ያደርገዋል። በተጨማሪም ሰውነታችንን በሙቅ ውሃ መዘፍዘፍ ጡንቻዎቻችን እንዲፍታቱ ስለሚያደርግ የምግብ መፈጨትን ይጨምራል። ስድስተኛ የተፈጥሮ የሆድ ድርቀት ማቅጠኛዎችን መጠቀም። በፋብሪካ ከሚሰሩ መድኃኒቶች ውጪ በተፈጥሮ የትልቁ አንጀትን እንቅስቃሴ የሚጨምሩና ሰገራን ለማቅጠን የሚረዱ በጥናቶች የተረጋገጡ የምግብ አይነቶች አሉ። ለምሳሌ ተልባን ወይም ቺያ ሲድስን መጥቀስ እንችላለን። 2 ማንኪያ ተልባ በግማሽ ኩባያ ውሃ ወይም ወተት ለ10 ደቂቃ ዘፍዝፈን ልክ እንደ ጄል አይነት ቅርጽ ሲይዝ መጠጣት የሆድ ድርቀትን ፍቱን መፍትሄ ነው። ሌላው የፕሪም ጁስ። ፕሪም በውስጡ ከፍተኛ ፋይበር እና ሌሎች ንጥረ ነገሮች ስላሉት በዓለማችን ላይ ብዙዎች ለሆድ ድርቀት በጁስ መልክ ይጠቀሙበታል። ሰባተኛ አልፎ አልፎ ያለ ሐኪም ትዕዛዝ የሚገዙ መድኃኒቶችን መጠቀም። በምግብና የአኗኗር ዘይቤያችንን በመለወጥ የሆድ ድርቀት ህመማችንን ካልተስተካከልን በጣም አልፎ አልፎ ያለ ሐኪም ትዕዛዝ የሚሸጡ የሆድ ድርቀት ማለስለሻ መድኃኒቶችን መጠቀም እንችላለን። ነገር ግን እነዚህ መድኃኒቶች በተደጋጋሚ ሲወሰዱ ሰውነታችን በመድኃኒቱ ጥገኛ ስለሚሆን እነሱን ካልወሰድን መጸዳጃ ቤት ሄደን በራሳችን ሰገራ መውጣት ሊከብደን ይችላል። ስለዚህ መቼ ነው ወደ ህክምና ተቋም ሄደን በህክምና ዶክተር መታየት የሚገባን? አብዛኛዎቹ ከላይ የጠቀስናቸው የቤት ውስጥ ልምምዶች ለብዙ ሰዎች የሆድ ድርቀት ህመም ፍቱን መፍትሄዎች ናቸው። ነገር ግን አንደኛ የሆድ ድርቀት ህመም ከጥቂት ሳምንታት በላይ ከቆዩቦት፣ ሁለተኛ ተያይዞ ከፍተኛ የሆድ ቁርጠት ህመም ካሉ፣ ሶስተኛ ደም የቀላቀለ ሰገራ ካሉ፣ አራተኛ ከሆድ ድርቀት ህመሙ ጋር ምክንያቱ ያልታወቀ የክብደት መቀነስ ካለው ሐኪም ሊያዩ ስለሚያስፈልግ በቀጥታ ወደ ሐኪም ቤት መሄድ ይኖርቦታል። በአጠቃላይ በቤት ውስጥ በቀላሉ ከሆድ ድርቀት ለመፈወስ በጣም ቀላል ነው። በዋናነት ብዙ ፋይበር ያላቸውን ምግቦች መመገብ፣ በቂ ውሃ መጠጣት፣ አካላዊ እንቅስቃሴ ማድረግ እና ሁሌም ተመሳሳይ የመጸዳጃ ቤት ሰዓት ልማዳችን በማድረግ መከላከል እንችላለን። እስቲ እናንተም ለሆድ ድርቀት የተጠቀማችሁትን የቤት ውስጥ መፍትሄዎች በኮሜንት ሴክሽናችን አካፍሉን። ለበለጠ የጤና መረጃ ሰብስክራይብ፣ ላይክ፣ ሼር አድርጉ። እናመሰግናለን።